አንዴ አንጥረኛ አንዴ ሟርተኛ አንዴ ሸክላ ሰሪ እያሉ ታሰው እንዳልተፈጠርኩ አድርጎ አውሬ አድርገው እንዳውሬ ሰድቦት ሀገር ያባረሩኝ። እንግዲህ አንቺ አፍ ውስጥ ሊገባ ነው እንዴ? ገባ እንጂ ጎረሰው እኮ አልታየም። ኧረ አረጋጋው ፍሬ። በጣም ይገርማል። እሺ አሁን እዚህ ምን እየሰራ ነው? ሀገር የተወጣው በኋላ የምገባበት ጠፍቶኝ ብዙ ተንከራተት። እነዚህን የተባረኩ ልጆች ባይጥልልኝ ምን ሆን ነበር? አንቺ ታዘብሽኝ አትበለኝና ይሄን የመሰለ ሙያ ይዘህ ጥገኝነት ልመና ምን ይደረግ ብለሽ ነው? ሙያውን እየወደዱ ሙያተኛው የሚጠላበት ሀገር እንዴ? እኔ የምለው የማን ነው ቆንጆ ልጅ ነው? እስቲ ሳቢኝናቴ ነው። እስቲ እንደው ከለከልሽ አትበለኝና ፌቤኔ መሳም አትወድም ነው እንዴ? አዎ። አይ ደግ እንግዲህ ደግ እናቴ ደግ። ለማንኛውም በጥሩ ሰዓት ነው የተገናኘ ነው። የቤታችን ጥበቃ ሰራተኛ ለቋል። ስለዚህ አንተ እሱን ተከተፍ ሰራለህ። አይዞ ለተያዥ አትጨነቅ። ጎረርሽ አትበለኝና እኔው ራሴ ተያዥ ሆነሃለሁ። ግን አንድ ነገር አስረግጬ የምነግርህ ሸክላ ሰሪ መሆንክን ማንንም ሰው ማወቅ የለበትም። ለምን? ያንቺ ወገኖች ባይሰሩት አንቺው አብረሽን አድርገሽ በስራው አንቺም እያፈርሽበት ነው ነገሩ። እያየሁት ምን ጠይቅሻለሁ? ታዩ ግድ የለም። እሺ አይታወቅም ብዬ ነው። እርግጥ እነጋሼ እንደዚህ አይነት አስተሳሰብ የላቸውም። ቢሆንም የሰው ሀሳብ ማወቅ አይቻልም። የሆዱ ነው የሚያወራው። አንተ እንዲህ ተጠምቷል ማለት ነው ማውራት። ምን የሀገሬ ሰው የለም ሲል እኮ ነው ያገኛት እቺን በእናት። አንተ ምን አገባ? ዋናው ስራ ማግኘት አይደል? እንግዲህ እንዳልሻ ታዲያ ምን አደርጋለሁ? ይሁን በቃ ደግ። እዚሁ ነው አይደል ያለው? እኔ ለጋሼ ቀስ ብዬ ነግራቸዋለሁ ስመጣ እንዳላጣ ከዚህ። አሁንማ ጎዳናው ቤት የሆነው ወይት ሄድ ብለሽ አንቺ በቃ ተሳኮሽ አትበለኝና በተረፈ ፌቤን ትምህርት ቤት አድርሼ ስመጣ በደንብ እናወራለን። ይሁን በቃ ደግ። እሺ በል እሺ በል በል ቻው በል እንግዲህ በል እንግዲህ ደህና ግቢ እናቴ። ምን እሺ ሸቂ ምናምን ናት እንዴ? እንዴና ችክናት ወይ ሊል ፈልጎ ነው? ባባባ ትርጉም በሽለሽ አሳሽለሙታል። የከንፈር ወዳጅ ናት ማለታቸው ነው። እማዶለይ የእሱ አጎትና ያን ያበጥብቅ ባልንጀሮች ናቸው። አንድ ቀይ መሳለ መሳውለን ያደግነው እናንተው ጀለስ እስቲ እቺ ነገር ተርጉሚያት። ይልቅ ሳልሰናበታችሁ አልቀርም። ተምሰራበት ቦታ ጥበቃ ቤት የሥራ ሳታገኝልኝ አልቀርም። ኧረ ላሸጌ እና ጥለሽን ልትመርሽ ነው ማለት ነው? አይ እንደው በእውነት ተናንተ መለየት አንጀት ነው የሚበላው። እናት የገዛ ሀገር ሕዝብ እንደዛ ሰድቦና አንቋሾ ከሀገር ያስወጣኝ በእውነት ፈጣሪ በእናንተ ሊያስተምር ይፈልጋል። አሁን እውነት ጎዳና ላይ ያለ ሰው ተራሱ አልፎ ሌላውን ይረዳል ቢባል እንደው ማንንም ያምናል? እናንተው ብቻ እሱ ፈጣሪ ብድራችሁን ይመልሰው። ሌላ ምንም አይባል።